ለምንድነው ማለቅሰው? ነው ሰላም እንዴት ናችሁ? ከመኪና ባለቤትነት ራስን ችሎ ከመኖር እኖር ሰው ሀገሮች ዞሮ ስራ ከመስራት እሱ ሁላ ቀርቶ እንዴት እናቴ ቤት እንደተመለስኩ ነው የምነግራችሁ። መኖር አቅቶኝ በኑሮ ውድነት አይደለም። ረጅም ጉዞ ነበር እውነት ለመናገር ግን የኔ ጉዞ የሚጀምረው ትክክለኛው ማስታወሻ ምናምን ህይወቴ የሚጀምረው ከ19 ዓመቴ ጀምሮ ነው። ከዛ ጊዜ ጀምሮ ስራ ስሰራ የኖርኩ አይነት ሰው ነኝ። ስራዎች ሰርቻለሁ ተቀጥሬም በራሴም ምናምን so fast forward to 23 ዓመት ምናምን ሲሆነኝ ትልቅ የሚባል ድርጅት ውስጥ ተቀጥሬ መስራት ጀመርኩና እዛ መስሪያ ቤት ውስጥ ያው ቆንጆ አይነት እድሎች ነበሩ። ገንዘብ ማግኘት ይቻል ነበር በቀላሉ ይቻል ነበር በቀላሉ yes እና እነሱን እድሎች ተጠቅሜ ቶሎ እንግዲህ ወደ ቁም ነገር so የቤት ዕቃ ወደ ማሟላት እና ለእናቴ ፀጉር ቤት ወደ መክፈት ምክንያቱም ቤተሰቦቼ እኔ ላይ ዲፔንድ ያደርጉ ነበር በሰዓቱ እነሱን ወደ ማገዝ ነበር የገባሁት። ከዛ እናቴ የፀጉር ሙያ ስለነበራት እና ተቀጥራ ትሰራ ስለነበረ ከዛ ፊት እኔ ቶሎ ለሷ ፀጉር ቤት ወደ መክፈት ከዛ ለራሴ መኪና ወደ መግዛት እና ቆንጆ የሚባል ደሰንት ህይወት ነበር የምኖረው። ያው ስተቶቼ አብሮኝ እንዳሉ አላቅም ስለነበር ማለት ነው። ስተት ላይ ስሰራ ነው የኖርኩት። አሁን ፕሮሰስ አድርጊያቸው ስለጨረስኩኝ ራሴን ወደ ተሻለ ህይወት ለመራመድ ከዜሮ ከመጀመሪያ ለመኖር ስለተነሳ እንደዛ ካደረኩኝ በኋላ መኪና ከገዛው በኋላ ምናምን ብዬ ቁጭ አላልኩምና I don't know አመት ምናምን አይሞላውም መኪና ከገዛው በኋላ ወደ ሬስቶራንት ወደ መክፈት ነበር የሄድኩት። ያለኝን ገንዘብ አማጥጬ ምናምን ነበር ያን ሬስቶራንት የከፈትኩት። ከፓርትነር ጋር ነበር የከፈትኩትና ሬስቶራንት ይሄ ገዝታችሁ እንደ መኪና ገዛችሁ ገንዘቡ በቃ ምናምን አይነት አይደለም። ቢዝነስ አላቆም እኔ አሁን ላይ ሳየው ያው ከከሰረ በኋላ ሳስበው ማለት ነው። ሴቭድ የሆነ ገንዘብ የለኝም something to fall to የለኝም like ጎንበስ ብል ዞር ብል ምናምን የማየው ሰው የለም for support ማለት ነው። ያለኝም በሙሉ ነበር እዛ ላይ ኢንቨስት ያደረኩትና ሬስቶራንቱ ወደፊት መሄድ ሲያቅተው እኔ ወደኋላ ነበር መሄድ የጀመርኩት። ህይወቴ I think የዛኔ ነው የተቀየረው መቀየር የጀመረው። እኔ አላመንኩም እንጂ እኔ ወደ ኋላ እየሄድኩ እንደሆነ አልተቀበልኩትም ነው እንጂ ህይወቴ ወደ ኋላ መሄድ ጀምሮ ነበር። ከዛ ያው ከሰው ጋርም ስለሆነ የተከፈተው የነበረው ያው ከሰው ጋር ለመግባባት አለ። ከዛ ኮሮና መጣ ምናምን እና ያው አልቆየም ስራ ቦታው እኔ ወጣው ምናምን ያው አላቅም መጨረሻው የነበረው በጣም ምን አይነት አስተሳሰብ እንደነበረኝ ራሱ ዛሬ ላይ ሆኜ ታስበው ያስቀኛል። I was just a baby I guess ግን በኔ አሁን በዛ ሰዓት የነበርኩበት እድሜ አሁን ላይ የሆኑ ልጆች ከኔ የተሻለ አስተሳሰብ ያላቸው ልጆች አያለው ግን እኔ I didn't have that mentality. I only had ገንዘብ ማባረር ብቻ ነበር የምችለውና ጎበዝ ነበርኩ ግን by the way I still am እና እሱ ካለፈ በኋላ ያው ኮሮና ምናምን ሰዓት ነበር ምናምን እና ጌቱ ጋር እንደወደኩኝ የቱ ጋር ያረፍኩ እንደሆነ ምናምን አላውቅም። I'm just I got lost አጣሁት እንዴት ነው ሰራው ምንም አጥተሻል ቤላ ቆይ ቁጭ በይ sit down እና you lost your money እና አሁን አጥተሻል የሆነ ነገር አጥተሻል ገንዘብ ነው ያጣሽው it's okay እና እንደዚህ ነው ምናምን የሚለኝ ሰውም የለም። እኔ ራሴንም አላልኳትም ሰውም ቢለኝ አልሰማም። ምክንያቱም እኔ አካባቢ ላይ የነበሩ ሰዎች ከኔ ተሻለ ሆኖ ያሳዩኝ ሰዎች ስላልነበሩ who are you to give me advice ካለ ሴት ነበርኩና well እሱ አለፈና ከዛ ቁጭ አልኩ ማለት ነው። እና ያን ሬስቶራንት ስከፍት እኔ ስራውን ለቅቄ ነበር by the way ያልነገርኳችሁ ነገር ተቀጥሬ የሰራሁበት እኔ ያንኑና ገንዘብ የመጣበትን መስሪያ ቤት ያው በቃኝ ብዬ ለቅቄ ነበር። ምክንያቱም I thought okay እንትን ነው በቃ I don't need it ይሄን ያክል የራሴ ስራ መክፈት ከቻልኩ የራሴ መኪና ካለኝ ምናምን ምን ያደርግልኛል። by the way መኪና ስላችሁ መኪና ገዝቼ አከራይ ነበር አልነዳም እኔ
ለምን ነዳለው? ቢካዝ ማለት ገንዘብን ለማግኘት ካለኝ ፍላጎት የተነሳ ማለት ነው የሚመጣው የኪራይ ገንዘብ ሞር ይጥመኝ ነበር ከኮንፈርቴ በላይ ማለት ነው። እና ስለዛ አልሰማም፣ ማንንም አልሰማምም። ኦልሶ እኔን ለመናገርም ብቁ ሰዎች አልነበሩም። ኦኬ። እና ያላችሁ አማራጭ ማድነቅ ነው። ዩ ዲድ ዲስ ጎበዝ ነሽ አንቺ ምናምን ዩስት ጋረት ነው። አሁንም ትቻለሽ አንቺ እኮ እንደዚህ አድርገሻል ማለት ትቻለሽ ኢትስ ኦኬ ምናምን ነው የሚለኝ እንጂ ዩ ሮንግ እና ላይክ ሮንግ ነሽ ምናምን መባል ማንም ሰው አይፈልግም ቱ ቢ ኦነስት። ግን ይሄ ዩ አር ሮንግ ግን ኦልሶ ይሄን ልስጥሽ ከዛ በኋላ ከዚህ ላይ ተራመጂ ምናምን የሚለኝ ሰው የለም። ዞር ብል ቤተሰብ የለኝም እንደዛ አይነት ለቤተሰቤ አልናገርም። ውድቀቴን በፍጹም መስማት የለባቸውም። the only thing ከኔ መስማት ያለባቸው ጀግንነቴን ነው፣ ጉብዝናዬን ነው። እኔ ስተነፍስ የሚተነፍሱ ሁላ እስከሚመስለኝ ድረስ እኔ ቤተሰቦቼ ምንም ነገር ጠይቄ አላውቅም። ስለዛ ሰፖርት ሲስተም የለኝም። ኦኬ። በቃ የሆነች ህፃን ልጅ ናት፣ ምንን እያደረገች እንደሆነ የማታውቅ ነው የምታገም ይመስላት ልጅ ናትና ለማልቀስ አይደለም የመጣሁት ቱ ቢ ኦነስት። ግን አይ ዶንት ኖ አይ ታት ኢትስ ኦኬ። ከዛ ገንዘብ ከዛም ፈልጌ ምናምን ኮቪድ ካለፈ በኋላ ሌላ ደግሞ ያው መስሪያ ቤቱ ሰው ያገናኛል ምናምን እና ሰዎች አውቂበት ስለነበረ ሰዎች ይሄንን ስሪ ምናምን ያሉኝን ቶሎ ነው በቃ። እኔ በባህሪ የነበርኩት አይ ዶንት ፕሮሰስ ምንም ነገር ፕሮሰስ አላደርግም። እንደዚህ ነው ወይ ኦኬ። እና በጣም ኤክስትሪምሊ ቅጥ ያጣ ፖዚቲቭ ቲንከር ነኝ እኔ። አሁንም ትንሽ እንደዛ ፖዚቲቭ ማለት ምንም ነገር መጨረሻው አያምርም ብዬ አላስብም። ሁሉም ነገር መጨረሻው ቆንጆ ነው you know what never knew. It's okay. It's okay, cool. And extreme የሆነ ፖዚቲቪቲ kind of ገደል ነገር ነው ከተተኝና ምክንያቱም ነገር እኔ መጨረሻው አብረን what do you mean ቪዲዮ ያልቅብኝ ነው መሰለኝ።